ጽዋው ሞልቶ ዛሬም እየፈሰሰ ነው። መረገሚውን አለመታደል አላቅም። በሰሜን በደቡብ በምስራቅ በምዕራብ ላይ ያላችሁ ኦርቶዶክሲያኖች ባካችሁን ይሄን ቪዲዮ አብስታችሁ ኮፒ ሊንክ ሼር ሪፖስት እያረጋችሁ ይሄን ድምጽ ለዓለም እንደዚሁም ለቤተ ክህነት እንደዚሁም ለሚመለከተው አካል እንድታደርሱልን ስንል በሉል እግዚአብሔር ስም እንጠይቃለን። ሰማዕታት እንጂ አምነው የሞቱትን እንደሚታረድ በግ ልብሳችንን ሸጠን የትኛውን ቀን ነው እርሱት የምትሉት? እነዛ የዛሬ ዓመት ዝቋላ ገዳም ላይ የታረዱትን ነው ወይስ ጥር 27 ቀን እንደዛ እንደ ዱቄት የረገፉት ሰማዕታት የሻሸመኔ ሰማዕታት ናቸው? ወይስ እነዛ የያቤሎ ወጣቶች ናቸው? ወይስ ደግሞ ሞጆ አካባቢ እስከነ ሙሉ ቤተሰባቸው የተቃጠሉት ኦርቶዶክሲያን ናቸው? ወይስ አሩሲ ዶዶላ ላይ በግፍ የታረዱት ኦርቶዶክሲያኖች ናቸው እርሱት የምትሉ? እባካችሁን የተዋሕዶ ልጆች ድምጽ ኑን ለአባቶቻችን። የአባቶቻችን በረከታቸው ረዳታቸው ይደርብን። ተገደሉ በግፍ ተገደሉ በግፍ ተገደሉ ማይተብ ስላሰሩ ተገደሉ ዝቋላ ላይ ያሉ ዘማይልም ሰምቶ ዝማይልም ሰምቶ ዝማይልም ሰምቶ ዝማይልም ሰምቶ ቸሩ መድኃኔዓለም ሰምቶ ሚጣቃ ማኑኤል ሰምቶ የሰማዕታቱ ረድኤታቸው በረከታቸው ይደርብን። ኮመንቱን በሙሉ ኦርቶዶክስ ተዋሕዶ ኦርቶዶክስ እያላችሁ ጻፉ። ሁላችሁንም እወዳችኋለሁ። አመሰግናለሁ።